የአማራ ክልሉ የሰሊጥ ቃጠሎ። በአማራ ክልል የኤክስፖርት ምርት የሆነን ሰሊጥ ጭነው በጉዞ ላይ የነበሩ ተሽከርካሪዎች ቃጠሎ ጉዳይ በሰፊው እያነጋገረ ነው። ሙሉ ተሳቢ የጭነት ተሽከርካሪዎች እስከ ጫኑት የሰሊጥ ምርት መንገድ ላይ ሲጋዩ ታይተዋል። ጉዳዩ የብዙዎች መነጋገሪያም ነበር። ተሽከርካሪዎቹ 21 ቀን 2017 ዓ.ም በደቡብ ጎንደር ዞን ልዩ ቦታው ጣራ ገዳም አካባቢ በተባለ ቦታ የተቃጠሉ መሆኑን መረጃዎቹ አመልክተዋል። ተሽከርካሪዎቹም በጊዜው ከጎንደር ወደ ባህር ዳር አቅጣጫ ጉዞ ላይ የነበሩ መሆኑን መረጃዎቹ አመልክተዋል። ንብረትነታቸውም የግለሰብ መሆኑን የክልሉ መንግስት አስታውቋል። እነዚህን ተሽከርካሪዎች ማን አቃጠላቸው የሚለው ጉዳይ በስፋት ሲያነጋግር የቆየ ሲሆን በክልሉ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪና ሰላምና ጸጥታ ቢሮ ኃላፊ የሆኑት ደሳለኝ ጣሰው ወቅታዊ ድርጊቱ የተፈጸመው በክልሉ በሚንቀሳቀሱ ጽንፈኛ ኃይሎች ነው ሲሉ አስታውቀዋል። ኃላፊው በዚህ መግለጫቸውም በዕለቱ ከ15 በላይ ተሽከርካሪዎች በቦታው እንደነበሩና 6 ተሳቢ ተሽከርካሪዎች